የህዝቡን ጥያቄ እንቀበልና አዳምጠን መሰረታዊ የሚባለውን የህልውና ጥያቄ ሊደግፍ የሚችል አቋም ላይ እንሁን ካልሆነ ይሄንን የአማራ ህዝብ እንቅስቃሴ ልናስቆመው በመግለጫ ልንገታው ወይም ደግሞ እያባበልን ከዚህ በፊት ስንይዘው በነበረው አካሄድ ልንቀጥል የምንችልበት እድል አብቅቷል የሚል ጥያቄ ነው ከታችኛው እርከን ሲሰማ የነበረው ዛሬ የወጣውን መግለጫ በተመለከተ ግን ወደ በኋላ እያንዳንዱን ባለ 9 ነጥብ ያቋም መግለጫ አውጥተዋል እያንዳንዱን በዝርዝር እያየን ስንሄድ እውነታው ምኑ ጋ ነው የተባለውስ ነገር ምንድነው የሚለውን በአግባቡ መመርመር የሚያስችለን ይሆናል ስመለስ የአቋም መግለጫዎቹ ላይ እና ተያያዥ ጉዳዮች ላይ ሐሳብ ሰጣለሁ ብሩክ አመሰግናለሁ በጣም አመሰግናለሁ ይድነቃቸው መግለጫውን በሚመለከት ያነሳው ነገር እንግዲህ በሰፊው እንሄድበታለን ምናልባት መግለጫው በጣም ሰፋ ያለ ከመሆኑ አንፃር በዛሬ ብቻ ምን ጨርሶ አይደለም እያንዳንዱ በደንብ መታየት አለበት እንደው ምን አላቸው መግለጫውን እንዴት አየኸው መግለጫው ውስጥ ምን ነገሮችን ነው ሊነግሩን የፈለጉት በአዴን እንደ በአዴን የአማራ ህዝብ የመምራትና እየመራው ነኝ የሚያስብል ነው ወይ እስቲ ዋና ዋና የሚባሉ ነገሮችን ለማንሳት እንሞክር እንደው ውይይቱ በአንድ ቀን አያልቅም በሱ ጉዳይ ሰፋ ያሉ ነገሮችን ሰሞኑን እንሄድበታለን እንግዲህ የተወሰኑ ነገሮችን እንድናነሳ ምን አላቸው ድምጽ ዝግ ነው ምን አላቸው አላ አመሰግናለሁ ብሩክ በቅድሚያ ይሄንን ኮንፈረንስ በተለይ የአማራ ክልል ከፍተኛና መካከለኛ አመራሮች ያካሄዱት ስለሆነ ቀደም ሲል ነቃቸው ሲገልጸው እንደነበረ በሁለት ከፍለን ማየት የሚያስፈልግ ይመስለኛል አንደኛው የህዝብን ጥያቄዎች ያነገቡ የህዝብ ጥያቄዎች በአግባቡ እንዲመለሱ የሚፈልጉ የህዝቡን ችግሮች የህዝቡን መከራዎች ከህዝብ ተቀብለው ያ ችግር በአግባቡ እንዲፈታ የሚፈልጉ የዞን የወረዳ አመራሮች በአግባቡ ጥያቄያቸውን በማቅረብ ከከፍተኛ አመራርና ከሚመለከታቸው አካላት ጋር ሆነው ከህዝብ ጋር ሆነን ይህን ችግር መፍታት አለብን ብለው የታገሉ በጽናት በሐቅ በእውነት የተፋለሙ እውነተኛ የሞራል ሰዎች የሞራል ከፍታ ያላቸው ሰዎች በዚህ ኮንፈረንስ ውስጥ ተሳታፊ